እንዲናችሁ ጓደኞቼ፣ ዛሬ ደግሞ እንደገና መጥቻለሁ። እንዴት ከርማችኋል? አጭር ኮርስ በጣም ቆንጆ ክፍያ የሚያስገኙ ስራዎችን ነው እያስተዋወቅኳቸው ያላችሁት። በኖርዝ አሜሪካን የምትኖሩ ስፔሻሊ የዩናይትድ ስቴትስ አካባቢ የምትኖሩትን ነው በጣም መረጃው ያለኝና ፎከስ አድርጌ የማቀርብላችሁ። ስለዚህ እዚህ አካባቢ ያላችሁ ወይም አሜሪካን ሀገር ውስጥ የምትኖሩ የትኛውም ስቴት ላይ አሜሪካን ሀገር የምትኖሩ ሰዎች እና አጭር ወስዳችሁ ወደ ተሻለ ቶሎ ወደ ስራ የሚያስገባችሁን ኮርስ ወደ ተሻለ ወደ ፕሮፌሽናል ወደሚያሰኝ ስራ የሚያስገባችሁን ኮርስ ነው እያስተዋወቅ ያላችሁት። የዚህኛው መነሻው ትንሹ ክፍያ በየትኛውም ስቴት ላይ ቢሆን መነሻው 50 ብር ነው። 50 ብር ስላችሁ በሰዓት 50 ብር ብቻ ማለት አይደለም። ኮሚሽን ነው የሚከፈላችሁ። 50 ብር ማለት በ50 ደቂቃ ውስጥ ወይም በአንድ ሰዓት ስራ ውስጥ በትንሹ 50 ብር ከበዛ 150 ብር ሊደርስ የሚችል ነው። በተጨማሪ አንዳንድ ስቴቶች ላይ እኔ የምሰራበት አካባቢ ላይ ተጨማሪ የሰዓት ክፍያ አለው። የሰዓቱ ሚኒመም ዌጅ ክፍያ አለው እና ሁለተኛ ፍሌክሲብል ስኬጁል ነው። በጣም ዊኬንድ ላይ ብቻ ልሰሩ የምችሉ ነው። ሃፍ ታይም ፓርት ታይም የምትሰሩት ስራ ነው። ነገ ደግሞ የራሳችሁ ቢዝነስ አድርጋችሁ የራሳችሁን ፕራክቲስ ልትከፍቱበት የሚያስችላችሁ ሙያ ነው እና ይሄን ሙያ እኔ ለየት ባለ መልኩ አየዋለሁ። የኤስቴቲሻን ትምህርት ነው። ምን ማለት ነው? የቆዳ ንጽህና አጠባበቅ ትምህርት ነው። የቆዳ ንጽህና አጠባበቅ ባለሙያ የሚያደርገን ኮርስ ነው። ኤስቴቲሽን ይባላል። ኤስቴቲሽን ኮርስ ምንድን ነው ካላችሁ የፊትን ወይም ቆዳ ላይ ያሉ ነገሮችን ንጹህ ማድረግ፣ ማጽዳት፣ ስክራፕ ከማድረግ ይጀምራል። ከማጠብ ይቀጥላል። የተለያዩ ማስኮች ፊት ላይ የሚቀቡ ቅባቶችን አፕላይ ከማድረግ ወይም ፊት ላይ ከማድረግ ይጀምራል። እነዛን በመጠቀም የተለያዩ ፕሮዳክቶችን በመጠቀም የፊትን ንጽህና መጠበቅ፣ የፊት የአንገት፣ የእጅ፣ የቆዳን ንጽህና የሚጠብቅ ትምህርት ነው። ኢንዱስትሪው በአሁኑ ሰዓት በከፍተኛ ሁኔታ ነው። ስፔሻሊ እንግዲህ የምናወራው ስለ አሜሪካን ሀገር ነው። አሜሪካን ሀገር ውስጥ እያንዳንዷ ሴት ይህን ታደርጋለች ተብሎ ይታሰባል። ምናልባት እኛ ኮሚኒቲ ትንሽ ሬቱ ሎ ነው። በተረፈ ግን ብዙዎቹ ይህንን ነገር ይጠቀሙታልና ምን ማለት ነው? ይሄ ማለት ብዙ ሰው ይጠቀማል ማለት ብዙ ዲማንድ አለው ማለት ነው። ብዙ ፍላጎት አለ ማለት ነው። ሶ ፍላጎቱ ስላለ ተፈላጊው ባለሙያ አለ። ኢንከሬጅ የሚደረግ ቢዝነስ ነው። በጣም ኢንዱስትሪ እያደገ ያለ ነው። ኢንከሬጅ የሚደረግ ነው። ሁለተኛ ወደ ተለያዩ ነገሮች ማደግ የሚችል ነው። ወደ ቆዳ ሕክምና የሚያስገባ ነው። ይሄ ከሕክምና ይለያል። ሕክምና ማድረግ አትችሉም። ዶክተር አይደላችሁ። ምርመራ ማድረግ አትችሉም። ነገር ግን የቆዳን ላይ ኬሚካል ፒልስ የማድረግ ድረስ ትችላላችሁ። ወይም የቆዳን ለማጥራት ለማንጻት ምናምን የሚደረጉ ፒልሶች አሉ። እነሱን የማድረግ የውበት መጠበቂያዎችን እንደ የንጽህና መጠበቅ ሪኮሜንድ ማድረግ ትችላላችሁ። ደረቅ ቆዳ ላለው ሰው ምን አይነት ቅባት ቢጠቀም፣ እርጥብ ቆዳ ካል ያንን ሪኮሜንድድ የምታደርጉበት እና ትልቅ ቦታ የሚያሰጥ ክላስ ነው። አንድ ሰው እዚህ ሀገር ኤስቴቲሻን ነው ሲባል በጣም ጥሩ ገቢ እንዳለውና ጥሩ እውቀት እንዳለው የሚገመትበት ነው። ይሄንን ለማድረግ የሚያስችለው ምንድን ነው? ምን ያስፈልገናል ካላችሁኝ እንዳልካችሁ ከአሁንም መግቢያ ላይ ከመጀመሪያ ስጀምር ይህንን ፕሮግራም ስጀምር ያልኩት ነገር አለ። 12ኛ ክፍል የጨረሳችሁ ወይም ከዛ በላይ የሆናችሁ ብዬ ነው የጀመርኩት። በትንሹ 12ኛ ክፍል የጨረሳችሁት ኢትዮጵያም ጨርሱ፣ እዚህ ሀገርም ጨርሱ፣ ምንም ሆኑ ኢትዮጵያ ነርስም ሆኑ ሌላ ዶክተርም ሆኑ ምንም ሆኑ የትኛውም ባለሙያ ሁኑ፣ ግን ይሄኛው ለተሻለ ትምህርት የሚያበቃችሁ ነው። ይሄንን በ5 ወር ኮርስ ይሄንን ሰርታችሁ ጨርሳችሁ ነገ ወደ ተሻለ ትምህርታችሁ የምታመሩበት መንገድ ነው። ምክንያቱም ገንዘብ እያሰራችሁ ነው፣ ራሳችሁን እየረዳችሁ ነው፣ ቤተሰብ እያስተዳደራችሁ ነው፣ እውቀት እያገኛችሁ ነው የምትሄዱት። ይሄኛውን ኮርስ ሌላ እንኳን ሙያ ላይ ብትኖሩ እንኳን ይሄንን አጭር ሾርት ከት ነው። በቃ ሾርት ከት ነው ወስዳችሁ ገንዘባችሁ ሜክ እያረጋችሁ እየሰራችሁ የራሳችሁን ስራ ስኬጁል እያስተካከላችሁ ቤተሰባችሁን እየረዳችሁ ይሄንን ኮርስ ወስዳችሁ ወደ ስራ ትገቡና
ከዛ በኋላ ምንድነው የሚሆነው? ነገ ዶክትሬት ፕሮግራም መማር ትችላላችሁ። ነገ ሌላ መማር የምትችሉበት ፕሮግራም ካለ ወደዛ ወደ ፕሮግራማችሁ መግባት የሚያስችላችሁ ነው። ፋይናንሻሊ ራሳችሁን ትደግማላችሁ፣ ቤተሰባችሁን ትደግሙባታላችሁ። ይሄ ነው እንግዲህ። ይህንን ለማድረግ የሚያስፈልገው የ12ኛ ክፍል ወይም ከዛ በላይ መሆን አለበት። የ12ኛ ክፍል የምታቀርቡ ዶክሜንት ሁሉም በእንግሊዝኛ መሆን አለበት። ይህንን ታደርጋላችሁ ማለት ነው። ያንን ይዛችሁ ገብታችሁ እንደየ ትምህርት ቤታችሁ እንደየ አካባቢው ኢንትራንስ ኤግዛም ሊሰጧችሁ ይችላሉ። አለዚያም ዝም ብላችሁ በዶክሜንት ልትገቡ ትችላላችሁ። ሌላው ክፍያው ነው። ክፍያው እኔ ያለሁበት አካባቢ እዚህ ዲኤምቪ ኤሪያ ሜሪላንድ፣ ቨርጂኒያ፣ ዲሲ ኤሪያ ላይ እስከ $12,500 ያሰጣል። ዳሚዝ $12,500 ክላሱን እስክትጨርሱ ድረስ ነው። 5 ወር ከጨረሰ አከፋፍላችሁ የመክፈል ሁኔታ እንዲመቻች ያደረጉት ነው። ነገር ግን አሁንም በዚህኛው መንተኔ ሪኮመንድ የማደርገው ክፍያ ከኪሳችሁ አውጥታችሁ እንድትከፍሉ አይደለም። 2 ኦፕሽን አላችሁ። የመጀመሪያ ኦፕሽን ፋይናንሻል ኤድ የማግኘት የገንዘብ ድጋፍ የማድረግ፣ ሁለተኛ ሎን የማግኘት ነው። እነዚህን ሁለቱን እራሳቸው ናቸው የሚያመቻቹት ትምህርት ቤቶቹ። ዲፔንድስ ኦፍ ዮር ኢንከም፣ እናንተ ባላችሁ በገቢያችሁ መሰረት እነሱ ፋይናንሻሊ እንድታገኙ ፕሮሰስ ያደርጋል። ዲፓርትመንት አላቸው። እዛ ዲፓርትመንታቸው ውስጥ ይህን ፕሮሰስ ያደርጉላቸዋል። ያኛውን አፕሩቭ ካላደርጋችሁ ደግሞ ፋይናንሻል ኤድ ካላገኛችሁ ሎን እንድታገኙ ወይም ብድር እንድታገኙ፣ የገንዘብ እርዳታው ካላገኛችሁ፣ ድጎማ ካላገኛችሁ በረጅም ጊዜ የሚከፈል ትንንሽ ብር ላይክ 100 ብር 150 ምናምን እየከፈላችሁት የምትጨርሱት በወር። ያውም ግራጁዌት ካረጋችሁ ከ6 ወር በኋላ ነው ክፍያው የሚጀምረው ብድሩ። ያ ማለት አንድ ሰው በ6 ወር ውስጥ ራሱ ከፍሎ ሊጨርሰው ይችላል ማለት ነው፣ ስራውን ከተመረቀ በኋላ ማለት ነው። እሱን በዛ አይነት ሁኔታ ነው የሚከፈለው። ሁለቱንም ግን ማግኘት ደግሞ የማትችሉ ሰዎች አከፋፍላችሁ በየወሩ ከፍላችሁ መጨረስ ትችላላችሁ። ከትምህርት ቤቱ ጋር ዲሊንግ በምታደርጉበት ሁኔታ ይወሰናል ማለት ነው። ይሄን ትምህርት ለመማር ሲቲዝን መሆን፣ ሬዚደንስ መሆን፣ እንደውም አሳይሊ መሆን ይጠበቅባችኋል። ማለት ቋሚ ዶክሜንት አይዲ ያላችሁ መሆን አለበት። ሶሻል ሴኩሪቲ እና አይዲ ማቅረብ አለባችሁ። ያው ሬዚደንስ ወይም ፐርማነንት ሬዚደንስ ከሆናችሁ ወይም ግሪን ካርድ ካላችሁ ወይም ሲቲዝን ከሆናችሁ ፋይናንሻል ኤድ እና ምንድነው ሎን ፕሮሰስ ይደረግላችኋል። አሳይለም ግን አፕሩቭ ተበላችሁ ከሆነ አሳይለም አፕሩቭ ካልተባላችሁ ትምህርቱን አያስተምሯችሁም። ቋሚ የመኖሪያ ፍቃድ ስለሚጠይቁ ማለት ነው። ያኛው ግን ከሆነ ሁለቱም ፕሮሰስ ለማድረግ የሚያስችላችሁ ስለሆነ በጣም ቆንጆ ነው። አሳይለም ግን ከሆናችሁ ከፍላችሁ እሰየው መማር ከሆነ አለዛ 1 ዓመት ጠብቃችሁ ከ1 ዓመት በኋላ ፕሮሰስ ስለሚደረግላችሁ በዛ አይነት መሰረት አፕሩቭ የተባላችሁበትን ዶክመንት ይዛችሁ ሄዳችሁ ከ1 ዓመት በኋላ አፕሩቭ ከተባላችሁ ከ1 ዓመት በኋላ ክላሱን ለሎንም ለፋይናንሻል የሚያመጣ ፕሮሰስ ያደርጓችኋል ማለት ነው። እንዳልኳችሁ ኦሪጂናል ዶክሜንት ነው ይዛችሁ የምትቀርቡት ማለት ነው። ኦኬ ሌላውና ሶስተኛው ምንድን ነው? እኔ አካባቢ ላይ AVI ወይም አቪዳ የሚባሉ ትምህርት ቤቶች አሉ። እነዚህ ትምህርት ቤቶች ይሄንን በበቂ ሁኔታ ይሰጣሉ ማለት ነው። ይህንን ክላስ ግራጁዌት ካደረጋችሁ በኋላ ደግሞ ምንድን ነው የሚሆነው? የስቴት ኤግዛም አለ። የስቴት ኤግዛም እንዴት እንደሚሰጥ ራሳቸው ያዘጋጃችኋል። ባይዘ እዚህ ሀገር የትኛውንም ትምህርት ትሬኒንግም ሆነ ምናምን ግራጁዌት አድርጋችሁ ስትጨርሱ ጃብ ትሬኒንግ ይሰጧችኋል እና እንዴት አድርጋችሁ ረዝሜ እንደምትሰሩ፣ እንዴት አድርጋችሁ ፕሮሰስ እንደምታደርጉ፣ ስራ እንዴት አፕላይ እንደምታደርጉ ሁሉን ነገር ጋይድ አድርገው ጨርሰው ነው የሚያስወጣችሁ። እና እነዚህ ትምህርት ቤቶች አቪዳ እና AVI የሚባሉ በዚህ ዲኤምቪ ኤሪያ ወይም ሜሪላንድ፣ ቨርጂኒያ እና ዲሲ ኤሪያ ላይ ስላሉ እየሄዳችሁ ብትመዘገቡና ክላሱን አቴንድ ብታደርጉ ይጠቅማችኋል። AVI ይባላል አንደኛው፣ አቪዳ ይባላል። እየሄዳችሁ ጉግል እያረጋችሁ በአካባቢያችሁ ባለው እንትን ላይ መከታተል። የትኛውም ስቴት ላይ አለ ኮርሱ። በጠቅላላ አሜሪካን ያለበት የአሜሪካን ስቴቶች ላይ ኮርሱ አለ። ግቡ፣ ጆይን አድርጉት። በአጭር ጊዜ ጥሩ ክፍያ እየተከፈላችሁ ኤስቴቲሽያን ሆኑ። አመሰግናለሁ። ላይክ እና ሼር፣ ሰብስክራይብ አድርጉኝ።
አመሰግናለሁ።